ጃሪምም ፈጠን ብሎ እሺ ትኬቱን እኔ ቆርጣለሁ ይላታል። ከእረፍት ሰዓቱ ትኬቱን ለመቁረጥ ሂሳቡን ቼክ ሲያደርግ አካውንቱ ውስጥ በቂ ብር አልነበረም። በድንጋጤ እንዴት ብሩ እንዳለቀበት ሊያጣራ ያለፈ ሂሳብ ወጪውን ቼክ ሲያደርግ በጣም ብዙ ብር ወጪን በማድረጉ ተመለከተ። ቃል የገባውን ቲኬቱን ለመቁረጥ ብር ስለሌለው ስለተጨነቀ ጓደኞቹንም ጠየቃቸው። እነሱ ግን እንደሌላቸው ይነግሩታል። በነጋታው ጃሪምና ሁለት ጓደኞቹም እንዲሁም ጂዩን ከትምህርት ቤት ሲመለስ ጃሪም ጂዩምን ቲኬቱን እንደገዛ ትጠይቀዋለች። እሱ ግን እንዳልገዛ ይነግራታል። በዚህ መሃል ወዲያው የጃሪም ጓደኛ ያንግ ለምን ምግብ አንበላም ብላ ሀሳብ ታቀርባለች። በዚህ ጊዜ ጂዩም በመደናቀጥ ለአራት ሰው ስንት ብር እንደሚያስፈልገው በአእምሮ ሂሳብ ከሰራ በኋላ ያለው ብር በቂ ባለመሆኑ ፈጠን ብሎ ቲኬቱን መግዛት ይኖርብኛል፣ ስለዚህ ሊሄድ በማለት በፍጥነት ተለያቸው። በዚህ ጊዜ ሁሉም በሁኔታው ግራ ይጋባሉ። ያንግም ነገሩ ስላላሳመናት ቲኬት ለመግዛት በስልኩ አይገዛም እንዴ ብላ በግርም ትናገራለች። ጃሪምም የጃይም ሁኔታ እንደዛ ብሎ መሄዱ አስገርሟታል። ጂዩም እቤት እንደደረሰ ምናልባት እቤት ውስጥ ብር ይኖር ይሆን ብሎ እቃዎችን ሁሉ በረበረ። ነገር ግን ማግኘት ሳይችል ይቀራል። ከዚያም በጣም በድካም ውስጥ ሆኖ ብርድ ስለነበር ማሞቂያውን ሊከፍተው ሲል ተበላሽቷል። በዚህም በጣም ይናደዳል። ከዚያም ለአባቱ ማሞቂያው ስለተበላሸበት ለማሰራት ብር እንዲልክለት በቴክስት ይጠይቀዋል። አባቱ ለባለሙያው እንዲደውልለትና በነፃ እንደሚጠግንለት ይነግረዋል። ጂዩም ትምህርት ቤት ክፍል ውስጥ ወንበሩ ላይ በጣም ስለተራበ ደክሞ ተኝቶ ነበር። ድንገት ጓደኛው ጂሙን ይመጣና ምን ሆኖ እንደዚህ እንደደከመ ይጠይቀዋል። እሱም ብር እንደሌለውና እንደራበው ገልጾለት ገንዘብ እንዲሰጠው ይጠይቀዋል። እሱ ግን ትቶት ይሄዳል። ከዚያም ጂዩም እና ኪምሁን ምግብ ገዝተው እየበሉ ሲያልፉ በመስኮት ድንገት ከእጁ ላይ ድንገት ይጎርስበትና ይደበቃል። እነሱም ግራ ቢጋቡ ማን እንዳልሆነ ስላወቁ ትተው ይሄዳሉ። ጂዩም በዚህ መልኩ ከልጆቹ ከእጃቸው ላይ ምግብ እየወሰደባቸው መብላቱን ቀጠለ። አራ የምትባል የጃሪም ጓደኛ በርገር ይዛ ነበርና ከሷም እጅ ላይ ቆርሶ ሊወስድባት ሲል አራ አብደሃል እንዴ ምን እያደረክ ነው ብላ ተቆጣችው። እርሱም ይቅርታ ይጠይቃታል። በዚህ መሃል ጃሪም ከያንግ ጋር ትመጣለች። ከዚያም አብረው ምግብ እንዲበሉ ትጠይቀዋለች። እርሱ ግን ጠግቤያለሁ ምግብ አልፈልግም በማለት ትቷቸው ይሄዳል። ያንግ በሁኔታው ግራ በመጋባት እንዴት ትሄዳለህ? ለዚህ ንግግርህማ እሷን ይቅርታ መጠየቅ ይኖርብሃል ትለዋለች። የጃሪም ጓደኛ ያንግ ከአራ ጋር ትምህርት ቤት ግቢ ውስጥ ጣፋጭ ነገር እየበሉ ሲያልፉ ጃንጉሁና ኪምሁን ቁጭ ብለው ይመለከቷቸዋል። ያንግ ምን እያደረጋችሁ ነው ብላ ትጠይቃቸዋለች። ጃንግ ፈጠን ብሎ አብረው ጌም እየተጫወቱ እንደሆነ ይነግራታል። ያንግም ጌሙን እንደምታውቅና እሷም የምትወደው ጌም እንደሆነ ትገልጽላቸዋለች። እሷ ግን ይሄን ያለችው ኪምሁን ስለምትወደው ከሱ ጋር ለመሆን ስለፈለገች ነበር። እነሱም ጌሙ ምን አይነት እንደሆነ ጠየቋት። እሷ ግን መመለስ አልቻለች። በዚህም ሁለቱም ጌሙን እንደማታውቀው ተረዱ። ከዚያም ኪሙን አንድ ቦታ ልውሰድሽ እና የምወደው ጌም አለ አብረሽን ትጫወቻለሽ አላት። ያንግም በጣም በመደሰት እሺ አለች። በዚህ ከተስማሙ በኋላ ያንግ በፍጥነት ወደ ኪምሁን ጓደኛ ጂዩን በመሄድ ኪምሁንን የሚወደው ጌም ምን አይነት እንደሆነ ጨዋታው እንዴት እንደሆነ እንዲያሳያት ለመነችው። ጂዩም ግን ገንዘብ ስላልነበረው ምግብ ስላልበላ በጣም ርቦት ጠረጴዛው ላይ ተኝቶ ነበር። ስለደከመው ጌሙን እንደማያውቀው ነገራት። በጣም ስትጨቀጭቀው እንድትከፍለው ጠየቃት። ትስማማለች። ጂዩም ከትምህርት ቤት መልስ እራቱን ኪምሁን ቤት በልቶ ወደ ቤት ሊሄድ ሲል ኪምሁን ቆንጆ ልብሶችን እንዲሽጥልና ገቢ እንዲያገኝ ነገረው። እሱም እጅግ በጣም በመደሰት በፍጥነት ወደ ቤት ከደረሰ በኋላ ልብሶቹን እንዳለ አውጥቶ ቆንጆ ልብሶችን መርጦ ማውጣት ለኪሙን ሸጠለት። በዚህም ብዙ ብር ስላገኘ በጣም ተደሰተ። ጂዩም የሲዩን የሚሰራ ባለሙያ ደውሎ ይጠራል። ባለሙያውም ስራውን ካከናወነ በኋላ ሂሳብ ጂዩምን ከነበረው ብር ላይ ግማሹን ጠየቀ። ጂዩም በዚህም በጣም ይናደዳል። ምክንያቱም ባለሙያውን የጠራው አባቱ እንዳለው በነፃ የሚሰራለት ስለመሰለው ነበር። ልብሱን ለኪምሁን በመሸጥ ባገኘው ብር ተደስቶ የነበረ ቢሆንም ለባለሙያው ያን ያህል በመክፈሉና ብሩ ስለቀነሰበት በጣም ያዝናል።
ያንግ ኪም ሁን ጋር በተሰማሙት መሰረት ወደ ጌም መጫወቻቸው ቦታ ትሄዳለች። ስትደርስ ኪሙን ቀድሟት ገብቶ ነበር። ስታየው በጣም ተደስታ ነበር። ብዙም ሳይቆይ ግን ጆንግሶንግ ይመጣና ኪሙን ቦታውን ለቆ ይመጣል። እሱም ያንግን ኪም ጌም እንድጫወት ስለጠራኝ ነው የመጣሁት፣ ይቅርታ ደስ የማይልሽ ከሆነ እሄዳለሁ አላት። እሷም የውሸቷን ፈገግ ብላ ችግር እንደሌለውና እንዲጫወቱ ትነግራቸዋለች። ኪም ሁን ጆንግሶንግ ሆን ብሎ ያደረጉት ነገር ነበር። ምክንያቱም ጆንግ ያንግን በጣም ስለሚወዳትና እሷ ደግሞ ኪም ሁንን ስለምትወደው ኪሙን በሱ በኩል ጃንግ እንዲያገኛት ብዙ ጊዜ ያመቻችለታል። ጂዩምም ጃሪም አብረው በቀስታ እየሄዱ ጃሪም ፊልሙ ስንት ሰዓት እንደሚጀምር ትጠይቀዋለች። እሱም 1 ሰዓት ያህል ብቻ እንደቀረው ይነግራታል። ጃሪምም ቀደም ብለን ለምን ምሳ አንበላም ትለውና ምሳ ለመብላት ሬስቶራንት ገብተው የምግብ ሜኑ ይመጣላቸዋል። ጃሪም የምትፈልገውን ምግብ ላስተናጋጇ አዘዘች። ጂዩም ግን አካውንቱ ያለውን ሂሳብ የምግቡን ዋጋ እያነጻጸረ ብሩ የሚበቃው ስላልሆነ የቱንም ምግብ ሳይመርጥ ይቅርብኝ በማለት ሜኑን ላስተናጋጇ ሲመልስላት ጃሪም በሷ ምርጫ አዘዘችለት። በዚህ ተደናገጠ። በልታው ከተነሱ በኋላ ጂዩም ጃሪምን መታጠቢያ ቤት ደርሶ እንደሚመለስ ነገራት። ከተነሳ በኋላ ሳታየው ሂሳብ ሰራተኛዋ ጋር በመሄድ መታወቂያውን አወጣና እባክሽ ይሄንን መታወቂያ ያዥ፣ ምንም ብር አልያዝኩም፣ ነገ መጥቼ እከፍላለሁ ይላታል። በዚህ ጊዜ የሂሳብ ሰራተኛዋ ሂሳብ ሙሉ በሙሉ የተከፈለ በመሆኑ ትገልጽለታለች። ዞር ሲል ጃሪ ከኋላው ቆማለች። ከዚያም አብረው ይወጡና መንገድ ላይ በቀስታ እየተራመዱ ሲሄዱ ጂዩምም ስለምሳው ግብዣ ያመሰግናታል። ጃሪምም ምንም አይደል፣ ይሄን ሁሉ ጊዜ ብር አልቆበት ለምን ዝም እንዳለና የምንዋደድ ጓደኛ ማቾች ሆነን እንደዚህ አይነት ነገሮች መደባበቅ ለምን አስፈለገ በማለት ትናገረዋለች። እሱም ከዚህ በኋላ ምንም አይነት ከባድ ነገር ቢገጥመው እንደማይደብቃት ቃል ይገባላታል። በክፍል ውስጥ ተማሪዎች ሁሉም ተሰብስበው ከፊት ስላለው ፌስቲቫል እንዴት ማክበር እንዳለባቸው ይነጋገራሉ። በእለቱ የሚከናወናቸው ተግባራት ከትምህርት ቤቱ ቆንጆ ሴት ከሆነች ጃሪም ጋር እና ከትምህርት ቤት ቆንጆ ወንድ ጋር ፎቶ መነሳት ሲሆን ሌላው ደግሞ እነጁም ክፍል ተማሪዎች እየከፈሉ ሜዲቴን እየተደራረጉ ነበር። በበዓሉ ዕለት በጣም ብዙ ተማሪዎች እየመጡ ቆንጆ ወንድ እና ከጃሪም ጋር ፎቶ የሚነሱትን በማየት ነገሩ ብዙ ሳይደሰት ይቀራል። እነጂዩም ክፍል ሜዲቴን ለማድረግ ማንም አልመጣም ነበር። በዚህ ጊዜ ጂዩም ተማሪዎች መጥተው ከፍለው እንዲመቱት ሀሳብ አነሳ። በዚህ ጊዜ በጣም ብዙ ተማሪዎች ክፍላቸውን ሞሉት። ጂዩምም መከላከያ ለብሶ ቆሞ ሁሉም ተማሪዎች እየመጡ ይመቱታል። ጃሪም ወደ ጂዩም ክፍል ስትገባ ተማሪዎች ተሰብስበው እየመቱት ነው። ከኋላው ዞር ብላ ስትመለከት በጣም ወፍራም ልጆች ቆመው ጂዩምን ለመምታት ተራ እየጠበቁ ነበር። ከዚያ ጃሪም እነዚህ ልጆች ጂዩምን ከመቱት መሞቱ ነው ብላ ስላሰበች ወደ ጂዩም በመሄድ ቶሎ ብሎ ከዚህ እንዲወጣ አዘዘችው። እሱ ግን ጨዋታ እንደሆነና እንደማይጎዳ ነገራት። እሱም አሁንም እንዲወጣ ነገረችው። እሱም ለሱ አስባ እንደሆነ ስለተረዳ ጨዋታውን አቋርጦ ይወጣል። በዚህ ፌስቲቫል አንዳንድ ሴቶች ደግሞ ከኪም ሁን ጋር ፎቶ ይነሱ ነበር። ይህ ነገር ያንግን ሳያስደስታት ይቀራል። ከኪም ሁን ጋር መታ ፎቶ ትነሳለች። ከዚያም ወደ ያንግ መታ ስለ ኪም ሁን ፍቅረኛ እንዳለው ትጠይቃለች። እሷም እንደሌለው ትነግረዋለች። ያንግ ኪም ሁን ሲመጣ ዮሱ የተባለችው ልጅ ፈልጋው እንደነበረ ትነግረዋለች። እሱ ምንም አይነት ሴት ጓደኛ እንደማይፈልግ ይነግራታል። ያንግን ኪም ሁንን ልጅቷ በጣም ቆንጆ እንደሆነች ትገልጽለታለች። ለምንም እንደማይፈልግ ትጠይቀዋለች። እሱም ፍቅረኛ እንዳለችው እንድትነግራት አሳውቆ ይሄዳል። ያንግ ግን ፍቅረኛ የለውም፣ ግን ለምንድን ነው እንደዚህ ያለው በማለት ጥያቄ ውስጥ ትገባለች። በሌላ ቀን የክላሱ ልጆች ወክ ሲያደርጉ ኪሙን እና ያንግ ሚን ለብቻቸው ሲሄዱ አንድ ሰው ያያቸዋል። ያን ምሽት ጓደኛሞቾች እየተዝናኑ እያለ መንገድ ላይ ያያቸው ሰው ወደ መዝናኛ ይመጣል። ያንግ ሚን እያያት የኪም ሁን ፍቅረኛ እሷ ከሆነች ትጠይቃታለች። በዚህ መሃል ኪሙንና ጓደኛዋ ይመጣሉ። እነሱ እንዲገቡ ነግሮ ከእንግዳው ሰው ጋር ፊት ለፊት ይነጋገራል። ከዛ እንሂድ ቢጮህበትም እንግዳው ግን ለመሄድ ፍቃደኛ አልነበረ። በመሃላቸው ለጸብ የሚጋብዙ ንግግሮች ይናገራሉ።
አይኑ የሚሸፍነው የአባቱ ስለሚደበደበውና ሰንበር በሰንበር ስለሆነ እንደሆነ እንግዳው ሰው ሲናገር ኪሙን ለመምታት ይነሳል። እንግዳው ችላ ብሎት ይሄዳል። ድራማው ከ2 ቀን በኋላ ያለን ሲን በማሳየት ይቀጥላል። ለ2 ቀናት ኪሙን ወደ ትምህርት ቤት አልመጣም ነበር። ምን እንደሆነ ለማረጋገጥ ጓደኞቹ ወደ መኖሪያ ቤት ይሄዳሉ። ኪሙን የት እንደሄደ ሲጠይቁ ትምህርት ቤት መሄዱን እናቱ ትናገራለች። ሆኖም ግን ትምህርት ቤት እንዳልነበር ሲነግሯት ግራ የተጋባችው እናት ልጇን ትደውልለታለች። ጌም ሲጫወት የነበረው ኪሙን ስልኩን ያነሳል። በቀጣይ ቀን ትምህርት ቤት ሲሄድ ለምን ለ2 ቀን እንዳልመጣ ጂዩም ይጠይቀዋል። ኪሙን ጂዩምን አንቆ እንዳይጠይቀው ሲነግረው ጃሪም ትደርስና ለእናቱ የተናገረችው እሷ መሆኗን ትገልጽለታለች። ጂዩም በኪሙን ባህሪ ይበሳጫል። ሁሉም ሰብሰብ ብለው ኪሙን ምን እንደሆነ ይወያያሉ። ከ2 ቀን በፊት ያ እንግዳው ልጅ ወደ መዝናኛው ቦታ በመጣ ሰዓት ከኪሙን ጋር ተጣልቶ ሊሆን እንደሚችል ከገለጸች በኋላ የኪም እጅ ላይ የጉዳት ምልክት እንዳየች አራ ከነገረች በኋላ ከእንግዳው ልጅ ስም ፒተር ሊሆን እንደሚችል ትናገራለች። ፒተር የሚለውን ስም ሲሰማ ከቡድናቸው አንዱ ስለ ፒተር እንዳወቁ ይጠይቃቸዋል። በልጁ ጥያቄ ትኩረቷ የተሳበው ያንግ ፒተርን ያወቀው እንደሆነ ልጁን መልሳ ትጠይቀዋለች። ፒተር የኪሙን የድሮ ጓደኛ እንደነበር ከነገራቸው በኋላ ፍቅረኛም እንደነበረችው ይገልጻል። ፍቅረኛ የተባለው ነገር ትኩረታቸውን የሳበው ያንግ ሚን የፍቅረኛውን ስም ትጠይቃለች። ልጁ እንደማያውቅና ምናልባት ጂዩን ሊያውቅ እንደሚችል ይነግራታል። ጂዩን ሲጠየቅ የልጅቷ ስም ዩሩ መሆኑን ይናገራል። ከዛም ታሪኩ ወደ ኋላ ይሄድና ኪሙን ከፍቅረኛው ጋር ጊዜ ሲያሳልፍ ያሳያል። እዛ ባሉበት ፒተር ዩሩን ስልክ ቁጥሯን ይጠይቃታል። እሷ ግን ሳትስማማ ትቀራለች። ልጅቷ ተነስታ ወደ ቤት ልትሄድ ስትል ፒተር ሊሸኛት ይነሳል። እሷ ግን ፒተርን እንዳይሸኛት ከልክላ ኪሙን ትጠራዋለች። ይህን ተግባሯ ፒተርን ያናደዋል። ከተወሰኑ ቀናት በኋላ ኪሙን እና ዩሩ ፍቅረኛሞች ይሆናሉ። ፒተር ሁለቱም አንድ ላይ ሲያያቸው ቅናት ይሰማዋል። ምክንያቱም ፒተር ራሱ ዩሩን ያፈቅራት ነበር። ስለዚህም ዩሩም ኪሙን አብረው ሆነው ፒተር ባያቸው ቁጥር ይበሳጫል። ስለዚህ ዩሩ በዛው ጊዜ ሌሎች ብዙ ፍቅረኞች እንዳሏት ወሬ ያሰራጫል። ኪሙን በጊዜ በጣም አነስ ያለ የነበረን በመሆኑ ፒተር ያለውን ያምነው ከዩሩ ጋር ይጣላሉ። በዚህ ምክንያት ዩሩ እና ኪሙን ከፍተኛ የሆነ አለመግባባት ውስጥ ከመግባት አልፈው ይለያያሉ። የፒተር ሴራ በዚህ ሳያበቃ ስለ ኪሙንም የውሸት ወሬን ያሰራጫል። ይህንን የሰማው ኪሙን ከፒተር ጋር ከፍተኛ ጸብ ውስጥ ይገባሉ። ኪም ፒተርን ትምህርት ቤት ውስጥ ከመታው እንደሚባረር ጂዩም ካስታወሰው በኋላ ኪም ተናዶ ወጥቶ ይሄዳል። ድራማው ከምልሰተ ታሪክ ይወጣና ወደ አሁን ታሪክ ይመለሳል። ይህንን ታሪክ ተሰብስበው ለነበሩት ጓደኞቹ ሲተርክ የነበረው ልጅ ታሪኩን ሲያጠቃልል በቀጣይ ቀናት ኪሙን ሆስፒታል ገብቶ የተገኘ ሲሆን ፊቱም ተጫጭሮ እንደነበር ይነግራቸዋል። ፊቱ የተጫጫረው በሱ ጥፋት እንደሆነ ጂዩም ከተናገረው በኋላ ሁሉም ይበታተናሉ። ወደ ቤት እየሄዱ እያለ ጂዩምና ፒተር ይገናኛሉ። ጂዩን ሊያወራው እንደማይፈልግ ቢነግረውም በሴት ፊት ጀግና ለመሆን መሞከሩን ፒተር ከፎገረ በኋላ ፍቅረኛው ደግሞ እንደማታምር ገልጾለት ሊያናግረው በግድ ይወስደዋል። በዚህም ኪሙን የሱ የቅርብ ጓደኛ መሆን አስታውሶ ፊቱ ላይ ያለው ጭረት የተፈጠረው የአባቱ ስለሚደበደበው እንደሆነ ይጠይቀዋል። ጂዩም ግን ውሸት እንደሆነ በመግለጽ እሱ በስህተት ሲገፋው ወድቆ እንደዛ እንደሆነ ይናገራል። በዚህ መሃል ፒተር እና ጂዩም ክርክር ውስጥ ሲገቡ ጂዩም ተናዶ ሊሄድ ሲል ፒተር ሊመታው ይጀምራል። ያኔ ጃሪም ንዴቷን መቆጣጠር ያቅታታል። በጥፊ ፒተርን ትመታዋለች። ፒተር በንዴት ጃሪምን ሊመታ ሲል ጓደኛው በመሃል በመግባት ከዚህ መሄድ ከሆነ ፖሊስ እንደሚጠራ ይነግረዋል። ጃሪም ለጂዩም መድኃኒት ካደረገችለት በኋላ ፒተር የተናገረው እውነት መሆኑን ይጠይቀዋል። ጂዩም መናገር ሲያቅተው እንደተረዳችው ነግራው ወደ ኪሙን ቤት ሄድና እንዲወጣ ትነግረዋለች። ኪሙን ሲወጣ ጸጉሩን ድንገት ከፍ ታደርግና ያን ያህል ትልቅ ጉዳት አለመሆኑን ትነግረዋለች። ደግሞ የአባቱ ሲደበደበው እንደዛ መሆኑን እንደምታውቅ ትነግረዋለች። ያወቀችው ጂዩም ነግሯት
እንደሆነ በማሰብ ኪምሁን በጂዩም ላይ የምሬት ንግግር መናገር ይጀምራል። እሷ ግን 10 ዓመት ከጂዩም ጋር ጓደኛሞች ሆነው የጂዩምን ባህሪ አለማወቁ በመውቀስ እሱ እንዳልሆነ እንደነገራት ትነግረዋለች። ከዚያም ፒተርን መንገድ ላይ እንዳገኘችውና እንደነገራት ከነገረችው በኋላ ጭረቱ ያን ያህል የሚካበድ ባለመሆኑ የፀጉር ስታይሉን እንዲቀይር ትነግረውና ትሄዳለች። ከዚያ በኋላ ኪሙን ሆስፒታል በነበረበት ጊዜ ጂዩን ምን ያህል እንደተንከባከበው በሐሳብ ወደ ኋላ በመሄድ ያስታውሳል። እሱን ለመንከባከብ ሲል ጂዩን ብዙ ጊዜ ትምህርት ቤት ሳይሄድ እንደቀረ ያስታውሳል። ከዚያም ወደ ጂዩን በመሄድ ይቅርታ ይጠይቀዋል። በቀጣይ ዕለት ኪምሁንና ጓደኞቹ ጂዩምን እየጠበቁት እያለ ጃሪም ትመጣለች። ጃኒም ከነገረችው በኋላ የፀጉር ስታይሉን በመቀየሩ እሷ ፊት መቆም ስላሸማቀቀው ኪሙን ጉዳዩ እንዳለበት ነገራቸው። ይህንን ኪምሁን ከመሄዱ ውስጥ ሲገቡ ጂዩም ራቁቱን ሆኖ ያዩታል። በዚህ ጊዜ ጓደኛው በፍጥነት በመሄድ ሊሸፍነው ይሞክራል። ይሄኔ ጃሪም በርቀት ተሰናብታቸው ወደ ትምህርት ቤት ትሄዳለች። ክፍል ውስጥ በነበራቸው ቆይታ ኪምሁን አይኖቹ ከጃሪም መንቀር ስላልቻለ በቀጥታ አብሯት ወዳለች ያንግ ሚን በመሄድ ባለፈው ስላለቻት ልጅ ይጠይቃታል። ስልኳን ይቀበላታል። ያንግ ሚን በዚህ በጣም ያዘነች ሲሆን ኪሙን የደወለላት ዮሶል ደግሞ በጣም ትደሰታለች። ጂዩም ከክላስ መልስ ተደብቆ ወጥቶ ሊሄድ ሲል ጃሪም መንገድ ላይ ያስቆመው ዛሬ የማያወራት ከሆነ መቼም እንደማታወራው ትነግረዋለች። ጂዩም ቆሞ ሲያናግራት እሷ ያየችው አይኑ ብቻ እንደነበር ጓደኛው ሰውነቱን እንደሸፈነው ውሸቷን ትነግረዋለች። ጂዩም አምኗት ጓደኝነታቸውን ይቀጥላሉ። በቀጣይ ትዕይንት ዮሱልና ኪምሁን አብረው ወደ ትምህርት ቤት ሲገቡ ይተያያሉ። ያንግ ሚን በዚህ ትናደዳለች። ያንግ ቤቷ ገብታ ስልኳን ስትከፍት እንደተለመደው ጃንግሶን ብዙ ቴክስቶችን ልኮላት የነበረ በመሆኑ እና በኪሙን ተስፋ ስለቆረጠች የያንግን መልእክት ትስማማለች። የጃንግሶን ወደ ጂዩን መምጣት ልብስ ይበድረውና ከያንግ ሚን ጋር አብረው ይሄዳሉ። ያን ምሽት የጂዩን ጓደኞች ቤቱ ተሰብስበው እያሉ ኪሙንና ዮሱል ሲሳሳሙ እሱ ለ6 ወራት ጃሪምን ስላልሳማት ቅር ይለዋል። ከተወሰኑ ቀናት በኋላ ጂዩም ጃሪምን ሊያገኛት ሲሄድ እንደሚስማት እርግጠኛ ይሆናል። ከዚያም ወደ አንድ መዝናኛ ይሄዳሉ። በዚያ ያሉ የሚሰማውን ነገር ሲነግራት ለ3 ሰከንድ እንዲሰማት እንድትፈቅድለት ተናግራ ሳትጨርስ ጂዩም ይስማታል። ኪሙንና ዮሱል አብረው ወክ እያደረጉ ስልኩ ላይ ትኩረት በማድረግ ተናዳ አብረው መሆናቸውን እንደምትጠራጠር ትጠይቀዋለች። እንደማይወዳት እንደምታውቅበት ነግራው ትታው ትሄዳለች። ኪምሁን ፍቅረኛ ፈልገው ወደ ዮሱል የሄደው ጃሪምን ስለወደዳት እሷ ደግሞ ጂዩምን ስለምትወደው እንደሆነ ገልጾ ለመለያየት ይጠይቃታል። ይህንን ከኋላ ሆኖ በአጋጣሚ የሰማችው ያንግ ሚን እንዴት ለማድረግ ጃንግሶንን ስትጠይቀው በደስታ ይስማማል። ሆኖም ጓደኛሞቹ አብረው እያሉ ኪሙን ወደ ኋላ ዞሮ የጃንግሶንን ልብ እንደሰበረው ሲነግራት ያንግ ሚን ከራሷ ክርክር ትጀምራለች። በዚህ መሃል የጂዩም የቀድሞ ፍቅረኛ ለጂዩም ቴክስት መላክ ትጀምራለች። ጂዩም ችላ ቢላትም ደጋግሞ መጻፏን ቀጠለች። ከዚያም ይህንን ጉዳይ ለጓደኛው ኪምሁን ሲያማክረው እንዲረሳት ይነግረዋል። ሆኖም ጂዩም ፍቅረኛ እንዳለችው ሊያስረዳ ቢሞክርም ጓደኛው ብቻ መሆን እንደምትፈልግ ትነግረዋለች። ከዚያም አልፎ ጂዩምና ጃሪም እየሄዱ እያለ የቀድሞ ፍቅረኛ በአካል መጥታ ትይዘዋለች። ኪሙን በመሃል ይገባና ወስዶ ያስፈራራታል። ቢሆንም ልጅቷ የጂዩም የቀድሞ ፍቅረኛ እንደነበረች እና ከጂዩም ጋር ቴክስት መጻጻፋቸውን ጃሪም ስታውቅ ጂዩምን ለቀናት ትዘጋዋለች። ሆኖም ኪሙን ወደ ጃሪም በመምጣት ልጅቷ ጂዩምን የምትፈልገው ለገንዘብ እንደሆነና ከጂዩም የተሻለ ሀብታም ስታገኝ እንደተወችው ያስረዳታል። በዚህ ጊዜ የተናደደችው ጃሪም ወደ ልጅቷ በመሄድ ታስፈራራታለች። ይህንን ያየው ጂዩም ጃሪም ስለምትወደው ያንን እንዳደረገች ያስባል። ከዛን ጊዜ በኋላ የጂዩም የቀድሞ ፍቅረኛ እሱ በደረሰበት ዞር ማለት ራሱ ታቆማለች። በሌላ በኩል ያንግ ሚን ለኪምሁን
ፍቅር ቢኖራትም እሱ ግን መቼም እንደማይወዳት ስለምታስብ ከጃንግሶን ጋር የነበራትን የፍቅር ግንኙነት ትቀጥላለች። ጂዮም እና ጃሪም የፍቅር ጓደኝነታቸውን የቀጠለ ሲሆን በቀጥታ ግን ለፍቅር ጠይቋት አያውቅም ነበር። በመሆኑም አንድ ቀን ያንን ያደርጋል። እሷም እንደምትወደው ለመጀመሪያ ጊዜ ትነግረዋለች። ድራማው ይህንን አስደሳች መጨረሻ በማሳየት ፍጻሜውን ያደርጋል።